ሰላም ውዶቼ እንዴት ናችሁልኝ? ሰው እንቀጥላለን ኮንተንታችንን ስለ አራስ ቤት። በኢትዮጵያውያን አመለካከት አራስ እናት፣ አዲስ የወለደች እናት በደንብ መብላት መመገብ አለባት። የዚህም ሀገር ሳይንስ ያንኑ ነው የሚመክረው። በኢትዮጵያውያን አመለካከት እናት በደንብ መብላት አለባት። ምክንያቱም ሰውነቷ በጣም ስለተጎዳ ብዙ ደም ስለፈሰሳት ስትወልድ ጡትም ስለምታጠባ አንደኛ ያጣችውን ሉዝ ያደረገችውን ነገር አስመች አስ ፖስብል ጌን ለማድረግ እና ሰው ቦዲዋ ሪከቨር እንዲያደርግ መብላት ይመከራል። ሁለተኛው ሪዝን ደግሞ ከሷ አልፎ ለልጇ ፕሮዲውስ የምታደርገው ወተት እንዲኖራት አንድ እናት በደንብ መብላት አለባት። ምክንያቱም ከዚህ ቀደም ቪዲዮ ላይ በጠቀስኩት መሰረት ልጇ ብረስት ፊድ የምታደርግ እናት በደንብ ምግቧን ካላየች ቦዲዋ ልጁን ስለሆነ የሚያስቀድመው እንደ ፕራዮሪቲ ኢዝ ዘ ቤቢ ከሰውነቷም ወስዶ ቢሆን ብረስት ሚልክ ፕሮዲውስ ማድረጉን ስለሚቀጥል ለእሷ ፕሪዘርቭ አድርጋ ሰውነቷን ሪካቨር እንዲያደርግ እና ለልጇ ደግሞ ብረስት ሚልክ ፕሮዲውስ ማድረግ እንድትችል በደንብ እንድትበላ እና ብዙ ፈሳሾች እንድትወስድ በእኛም ባህል ይመከራል። በዚህም አገር በሳይንሱ ዶክተሮቹም ያበረታቱታል። ስለዚህ ኢትዮጵያውያኖች they did that for reason ሳይንሱም ይደግፈዋል ማለት ነው። but they did this a long time ago። ሌላኛው ለምንድን ነው ብዙ ፈሳሽ እንደው ለአራስ እናት ነው በጣም ብዙ ጊዜ ተልባ፣ አጃ፣ አጥሚት ከብዙ እህል የተዘጋጀ የሚዘጋጀው ማለት ነው አይደል? why is that? አንደኛ ነገር when she gave birth ብዙ ብለድ በብለዷ ውስጥም ሰውነቷ ውስጥም ያሉ ብዙ ኒውትሪንቶችን ስለምታጣ ያንን ለመተካት during like giving birth እና ከዛ በኋላ ባሉት በጡት ማጥባት ፕሮሰሱ ውስጥ በጣም ዲሃይድሬት ትሆናለች። ብዙ ፈሳሽ ያስፈልጋታል። 80% ብረስት ሚልክ ኢዝ ዋተር። ያጣችው ብዙ ኒውትሪንት አለ ከሰውነቷ ውስጥ ብዙ ብለድ ፈሷታል። ኤንድ ልጇን ደግሞ ስታጠባ የበለጠ ዲሃይድሬት እየሆነች ስለምትሄድ that will lead her to constipation። ስለዚህ ያንን ፕሪቨንት ለማድረግ እና የባዝሩም ኤክስፒሪየንሷን አፍተር ጊቪንግ በርዝ ቀላል እንዲሆንላት የኛ እናቶች ፎር የኛ ካልቸር ሞር ፈሳሽ እዚህም ፕሩን ጁስ ውሰዱ ይሏችኋል። ለኮንስቲፔሽን ጥሩ ስለሆነ ለልጆችም ለህፃናቶችም ለእናቶችም ማለት ነው ይታወቃል። አንድ እናት ከወለደች በኋላ ሞስት ፕሮባብሊ ኮንስቲፔትድ ልትሆን እንደምትችል ማለት ጠግቧል። ውሃ ግን ላይክ ለሰውነታችን ይጠቅመናል፣ ሃይድሬት ያደርገናል። ብረስት ሚልክ ይመረታል። በዛ ስር ብዙ ኒውትሪንቶች አሉ። ከተለያየ እህል ነው የሚሰራው፣ ከጤፍ ከምን አይረን ምን ካለው ነገር ማለት ነው which is ያንን ኒውትሪንቶች ልጇም ያገኛል ማለት ነው። much needed for a mother's body and for her baby that's the reason እላችኋለሁኝ። በፖስትፓርተም ዙሪያ it was for reason እና it's amazing። አታጣጥሉት። አይኖ ላይክ ዝም ብሎ ማወፈር ብቻ ነው ምንም ጥቅም የለውም ልንል ምናምን እንችላለን። አሁን ላይ ያላችሁ እናቶች ግን it might not be easy to lose weight, it's different from person to person ግን ቦዲያችን መመለሱ እና መጠገኑ በጣም ፕራዮሪቲ መሆን አለበት ብዬ አስባለሁኝ። እና this is why the reason that they did it and that's amazing, we should honor it እላችኋለሁ። አመሰግናለሁ። ባይ